አሁን እንግዲህ ማሳያችሁ ታላቅ ቅናሽ የተደረገባቸው ልብሶች ናቸው። ተጠቃሚም አልቆለት 16000 ብር። አሁን ይሄን ለሰርግ ማጀቢያ መሆን ይችላል፣ ለሙሽራ እናት መሆን ይችላል፣ ለክርስትና መሆን ይችላል። ፕሮግራም ላለባችሁ እናቶች የሚሆን ልብስ ነው ማሳያችሁ። ይሄን ደግሞ እዩት፣ በጣም ነው የሚያምር። ሲልቨር ከለር ነው የሚመስለው። እነዚህ ነገሮች ለፈርጥ የተቀመጡ በሽመና የመጡ ነው። እንደምታዩት ለሙሽራ እናት ይሆናል፣ ለሙሽሪት ይሆናል። የተለያዩ ከለሮች ገብተውበታል፣ ሻይን ያደርጋል። እዚህ ጋር የተቀመጡ ነገሮች ራሱ ለልብሱ ውበት እንዲኖር አድርጎታል። መነኑ ሁለት አይና መነን ነው። ሰላም ጤና ይስጥልኝ፣ እንደምናቸው የብሌን አበሻ ቤተሰቦች። አሁን ደግሞ በታላቅ ቅናሽ 50% ዲስካውንት አድርገን ለባህል የአበሻ ቀሚሶች አምጥተንላችኋል። ለሙሽራ እናቶች አስተያየት አድርገን ምናልባት ወጪ የበዛባችሁ እናቶች ካላችሁ አሁን ታላቅ ቅናሽ የተደረገበት ልብስ ነው። ልብሱ ምንም አይነት እንከን የለበትም። እኛው ለማስወጣት የቆዩ ትንሽ ልብሶች ሲሆኑ ለማስወጣት ነው እንጂ ሌላ እንከን የለበትም። ቆንጆ ናቸው። በነገራችን ላይ የአበሻ ልብስ ፋሽን እና እንትን የለውም፣ ያያያዝ ነው እንጂ አዲስ ፋሽን የሚባል ነገር የለውም። ፋሽን አያልፍበትም የአበሻ ልብስ። እነዚህን አሳያችኋለሁ። ከዚህ ቀጥሎ ደግሞ አዳዲስ ልብሶች አሳያችኋለሁ። አሁን እንግዲህ ማሳያችሁ ታላቅ ቅናሽ የተደረገባቸው ልብሶች ናቸው። ተጠቀሙ። ለሰርግ ወጪ የበዛባችሁ ካላችሁ ይሄን አጋጣሚ እንዳያልፋችሁ ነው የምለው። ከዚህ ልብስ ጀምራለሁ። እንደምታዩት ይሄን ልብስ የሚያምር ከለር ነው ያለው። ጥለት አገባቡ ትልቅ ነው። አሁን ይሄ ለሙሽራ እናት መሆን ይችላል። ወጪ የበዛባት ሙሽራ እናት ካለች ይሄን መልበስ ትችላለች። በጣም ነው የሚያምር። እንደምታዩት የክሩ መጠን አሪፍ ነው። ነጠላው ይሄን ይመስላል። ይሄ ልብስ በትልቅ ዲስካውንት ተደርጎለት 17000 ብር ነው። ተጠቀሙ። ይሄ እድል እንዳያልፋችሁ። ሁለት አይና መነን ነው። ነጠላው ራሱ እንዴት እንደሚያምር እዩት። በጣም ነው የሚያምረው። እንደዚህ አሁን ይሄ ዙሪያው ሲገጣጣም የሚያምር ከለር ነው። ይሄ አልቆለት 17000 ብር ትልቅ ቅናሽ አድርገን ነው። በጣም 50% ቅናሽ አድርገን ነው። ቀጣዩን አሳያችኋለሁ። ቀጣይ ልብሱ እዩት። ይሄም ታላቅ ቅናሽ ተደርጎበት ነው። አሁን ይሄ ለሰርግ ለሙሽራ እናት መሆን ይችላል፣ ለሙሽሪት መሆን ይችላል። ወጪ የበዛባችሁ ምርቃን ያላችሁ፣ ክርስትና ያላችሁ በዚህ በደንብ ሲሰፋና ሲጠለፍ ትልቅ ልብስ ነው። ይሄም አልቆለት 18000 ብር 50% ቅናሽ አድርገን ነው። እንዴት እንደሚያምር እዩት። ነጠላው ይሄን ይመስላል። መነኑ ሁለት አይና መነን፣ ምንም እንከን የለበትም። ያኛ ለማስወጣት ባህልን ምክንያት አድርገን ልብሶችን አስወጥተን ሌላ አዲስ ልብሶች ለማስገባት ነው እንጂ ሌላ ምንም እንከን የለበትም። ይሄ ልብስ አልቆለት 18000 ብር። ቀጣይ ያሳያችኋለሁ። ይሄም እንደዛው ቅናሽ የተደረገበት ልብሶች ናቸው ማሳያችሁ። ይሄም አልቆለት 16000 ብር። አሁን ይሄን ለሰርግ ማጀቢያ መሆን ይችላል፣ ለሙሽራ እናት መሆን ይችላል፣ ለክርስትና መሆን ይችላል። ፕሮግራም ላለባችሁ እናቶች የሚሆን ልብስ ነው ማሳያችሁ። ነጠላው ይሄን ይመስላል። ይሄው ነጠላው ይሄን ይመስላል። ይሄ እድል እንዳያልፋችሁ። በጣም ነው የሚያምር። ይሄ ሁለት አይና መነን ነው። ይሄ ልብስ አልቆለት 16000 ብር። ወደ ቀጣዩ ልብስ እንሄዳለን። ይሄም ታላቅ ቅናሽ የተደረገበት ነው። ይሄም ትልቅ ጥለት ነው እንደምታዩት። ይሄ ልብስ ተጠልፎ አልቆለት ሲታይ በጣም የሚያምር ልብስ ነው። ትልቅ ነው። መነኑ ሁለት አይና መነን ነው። ነጠላው ይሄን ይመስላል። ይሄን ይመስላል። የነጠላው ሳይዝ ይሄን ይመስላል። አሁን እንደዚህ ሲደረግ ትከሻ ላይ ጣል ሲደረግ የሚያምር ውበት ያለው ልብስ ነው። ጥለት አገባቡ በጣም ነው የሚያምር፣ ሻይን ያደርጋል። ይሄ ልብስ አልቆለት በታላቅ ቅናሽ 18000 ብር። ተጠቀሙ። ይሄ እድል እንዳያልፋችሁ። መነኑ ሁለት አይና መነን ነው። ምንም እንከን የለበትም። ቅናሽ ሲሆን እንከን ኑሮበት አይደለም። እኛ ልብሶች ብር ሲይዙብን ያንን ልብስ አስወጥተን ሌላ እንቅስቃሴዎች ሌላ ልብሶች ለማስገባት ነው እንጂ ሌላ እንከን የለበትም። ይሄ ልብስ አልቆለት 18000 ብር። ይሄ እድል እንዳያመልጣችሁ ተጠቀሙ። ይሄን ደግሞ እዩት። በጣም ነው የሚያምር። እንደ ሲልቨር ከለር ነው የሚመስለው። እነዚህ ነገሮች እንደ ፈርጥ የተቀመጡ በሽመና የመጡ ነገሮች አሉ። ነጠላው ይሄን ይመስላል። ይሄን ይመስላል ነጠላው። እንደዚህ ዝም ያለ ከለር የምትፈልጉ ይሄ ልብስም አልቆለት በፈለጋችሁት ከለር ተሰፍቶ አልቆለት ታላቅ ቅናሽ ሆኖ ይሄም 18000 ብር። መነኑ ሁለት አይና መነን ነው። አሁን ይሄ ለሙሽራ እናት መሆን ይችላል። ራሱ ዝም ያለ ነው። እንደዚህ ዝም ያለ ከለር የምትፈልጉ ይሄም አልቆለት 18000 ብር። ቀጣዩን አሳያችኋለሁ።
ይሄም እንደዛው መነናቸው ጽድት ያለ ነው። ምንም አይነት እንከን የለባቸውም። ይሄም እንደዛው የደረጃ ልብስ ነው። ትልቁ ደረጃ ከታች ነው። ይሄ መካከለኛ ደረጃ ነው። እንደምታዩት ይሄ የሚያበሩ ነገሮች አሉት። አሁን ይሄ ለሰርግ ማጀቢያ በግሩፕ ቢለበስ የሚያሳምር ልብስ ነው። እንደዚህ ሻይን ያደርጋል። ነጠላው ይሄን ይመስላል። እንደዚህ ሲታይ የሚያምር ነው። ይሄም ታላቅ ቅናሽ ተደርጎለት ይሄ ልብስ 16 ብር በፈልጋችሁ ዲዛይን ተሰርቶ 16 ብር። ቀጣዩን አሳያችኋለሁ። አሁን ይሄ ለሙሽራ እናት መሆን የሚችል ልብስ ነው። ትልቅ ነው እንደምታዩት። ለሙሽራ እናት ይሆናል፣ ለሙሽሪትም ይሆናል። የተለያዩ ከለሮች ገብተውበታል። ሻይን ያደርጋል። እዚህ ጋር የተቀመጡ ነገሮች ራሱ ለልብሱ ውበት እንዲኖር አድርጎታል። መነኑ 2 አይና መነን ነው። ምንም አይነት እንከን የለበትም። ይሄው ነጠላው ይሄን ይመስላል። ይሄ ልብስ አልቆለት በፈለጋችሁ ዲዛይን ተሰርቶ ከወገብ በላይ 18 ሺህ ብር። ይሄም 50% ቅናሽ አድርገንለት ነው 18። ቀጣዩን አሳያችኋለሁ። ይሄም እንደዛው ትልቅ አርብ ነው እንደምታዩት። የደረጃ ልብስ ነው። ትልቁ ጥለት እዚህ ጋር ይሆንና መካከለኛዋ እዚህ ጋር ናት ያለችው። ነጠላው ይሄን ይመስላል። እንደዚህ ትከሻ ላይ ጣል ሲደረግ የሚያምር እይታ ነው ያለው። ሻይን ያደርጋል። መነኑ 2 አይና መነን ነው። ይሄም ከወገብ በላይ በፈልጋችሁ ዲዛይን ተሰርቶ አልቆለት 15 ሺህ ብር። ቀጣዩን አሳያችኋለሁ። ይሄም ቆንጆ ልብስ ነው። ደስ የሚል እይታ ነው ያለው። መካከለኛ ጥለት ነው። መነኑ 2 አይና መነን ነው። ይሄም ታላቅ ቅናሽ ተደርጎለት በምትፈልጉት ዲዛይን ተሰርቶ አልቆለት 15 ሺህ ብር። ነጠላውን አሳያችኋለሁ። ነጠላው ሳይዝ ይሄን ይመስላል። ይሄ ፋሲካ ዲስካውንት አድርገንላችሁ ነው። ይሄ እድል እንዳያመልጣችሁ ተጠቀሙ። ክርስትና፣ ሰርግ፣ ምርቃን ያለባችሁ ይሄ እድል እንዳያመልጣችሁ። ቆንጆ ነው። ቀጣይ ልብስ ያት እቺ ደግሞ መካከለኛ ናት እንደምታዩት። እቺም ታላቅ ቅናሽ ተደርጎላት በምትፈልጉት ዲዛይን ከወገብ በላይ ተሰርቶ አልቆለት 14 ሺህ ብር። ነጠላውን አሳያችኋለሁ። ነጠላው ይሄን ይመስላል። እነዚህ ልብሶች ከባህል በፊት 25 ሺህ ብር 20 ሺህ ብር የምንሸጣቸው ልብሶች ናቸው። ከዛ በላይ የሚሸጡ ልብሶች ናቸው። ግን አሁን እኛ እንዲወጡ ስለፈለግን ነው። በጣም ነው የሚያምር። ይሄ በፈልጋችሁ ዲዛይን መሰራት ይችላል። ደስ የሚል ከለር ነው ያለው። ዝም ያለ ነው። እነዚህ የተቀመጡ ነገሮች ራሱ ለልብሱ ውበት እንዲኖር አድርጎታል። ይሄውን 4ቱ አርብ ሲገጣጠም የሚያምር እይታ ያለው ልብስ ነው። ቆንጆ ነው። ቀጣዩ ልብስ ደግሞ እንደምታዩት የደረጃ ልብስ ነው። ሰፊው ጥለት እዚህ ጋር አለ። እዛ መካከለኛ ነው። እንደዚህ ሲዞር 4ቱ አርብ የሚያምር እይታ ያለው ነው የሚሆነው ይሄ ልብስም ታላቅ ቅናሽ ተደርጎለት 13 ሺህ ብር በምትፈልጉት ከወገብ በላይ ተሰርቶ ሆነ ለሰርግ ማጀቢያ ለፈልጋችሁ መሆን ይችላል። ወጪ የበዛባችሁ አሁን ዲስካውንቱን መጠቀም ትችላላችሁ። ፕሮግራም ያላችሁ፣ ክርስትና፣ ሰርግ ያላችሁ ተጠቀሙ። ይሄ ልብስ አሁን 18 17 ነው ስንሸጠው የነበረ። አሁን ታላቅ ቅናሽ አድርገንላችሁ በጣም ታላቅ ቅናሽ አድርገንላችሁ ነው። መነኑ ምንም አይነት እንከን የለበትም። ዲስካውንት ስናደርግ አሁን መነኑ ችግር ኑሮበት አይደለም። እኛ ማስወጣት ባህልን ተጠቅመን ልብሶችን ማስወጣት ስለምንፈልግ ብቻ ነው። የልብስ አልቆለት 13 ሺህ ብር። ቀጣይ ልብሱ እዩት። ይሄም እንደዛው ሻይን ያደርጋል። ደስ የሚል ጥለት አገባብ ነው ያለው። ነጠላው ይሄን ይመስላል። ነጠላው እንደምታዩት ይሄ ልብስም ታላቅ ቅናሽ ተደርጎለት በምትፈልጉት ዲዛይን ተሰርቶ 12 ሺህ ብር። ነጠላው ራሱ እንደ ትልቅ መሆኑን እዩት። እንደዚህ ትልልቅ ነጠላ ለምትፈልጉ አሁን ይሄ ትልቅ ነው በጣም። ቀጣይ ልብስ እዩት። ይሄ በጣም ውድ የሚባል ልብስ ነው። በወቅቱ በጣም ውድ የሚባሉ ልብሶች ናቸው ማሳያችሁ። የልብስ እንደምታዩት ትልቅ ልብስ ነው። ለሰርግ፣ ለክርስትና፣ ለምርቃን ለፈለጋችሁ ፕሮግራም የሚሆን ልብስ ነው። ይሄ ልብስ በፈለጋችሁ ዲዛይን ተሰርቶለት ከወገብ በላይ 18 ሺህ ብር ነው። ይሄም ታላቅ ቅናሽ ተደርጎለት ነው። አሁን ይሄ 25 ሺህ ብር 24 ሺህ ብር የምንሸጠው ልብስ ነው። ይሄ መነኑ እንደምታዩት ጽድት ያለ መነን ነው። ይሄው ቆንጆ መነን ነው።
ነጠላው ሳይዝ ይሄን ይመስላል። እንደዚህ አይነት ጥለት አገባብ ለምትፈልጉ የሚሆን ልብስ ነው። የልብስ አልቆለት በፈልጋችሁ ዲዛይን ተሰርቶ 18 ሺህ ብር። ቀጣይ ልብስ እዩት። ይሄም የደረጃ ልብስ ነው። በጣም ነው የሚያምር። እንደ ፈርጥ የተቀመጡ ነገሮች አሉት እንደምታዩት። በወርቀ ዘቦ ላይታያችሁ ይችላል እንጂ ሻይን ያደርጋል። ጥለት ተገባው በጣም ነው የሚያምረው። እነዚህ ነገሮች ደግሞ ለልብሱ ውበት እንዲኖር አድርጎታል። ነጠላው ይሄን ይመስላል። ይሄም ታላቅ ቅናሽ ተደርጎለት በምትፈልጉት ዲዛይን ከወገብ በላይ ተሰርቶ 17 ሺህ ብር። የድል እንዳያመልጣችሁ ተልተሎ ማዘዝ ነው። ይሄ ግማሽ ጾም ስለሆነ አሁን ተልተሎ ብታዙን እኛ ተልተሎ ልብሶችን እናስወጣለን ከእጃችን ስላሉ። ቀጣይ ልብስ እዩት። ይሄም በምትፈልጉት ዲዛይን ተሰርቶ አልቆለት ሻይን ያደርጋል። አሁን ይሄ ለሰርግ ለክርስትና ለፈልጋችሁ መሆን የሚችል ልብስ ነው። መነኑ 2 አይና መነን ነው። ከወገብ በላይ በምትፈልጉት ዲዛይን ተሰርቶ አልቆለት 14 ሺህ ብር። ይሄ እንደምታዩት ነጠላው ይሄን ይመስላል። ቀጣይ ልብስ እዩት። ይህም ቆንጆ ዲዛይን ነው። ሻይን ያደርጋል። እንደዚህ አይነት ከለር አገባብ ለምትፈልጉ ይሄ በወቅቱ 18 19 የምንሰራው ልብስ ነው። አሁንም ቢሆን ምንም ፋሽኑ አላለፈበትም። ያው የአበሻ ልብስ ፋሽን የለውም፣ አያያዛችን ነው። ልብሱን ፋሽን አይደለም የሚባለው እንጂ የአበሻ ልብስ እኔ ፋሽን አለው ብዬ አላስብም። እና በምትፈልጉት ዲዛይን ተሰርቶ አልቆለት ይሄ ልብስ 14 ሺህ ብር። ይሄን እድል ተጠቀሙ። ቆንጆ ልብስ ነው። ነጠላውን ይሄ ይመስላል። እንደምታዩት ነጠላው ዲዛይን ይሄን ነው የሚመስለው። አሁን ይሄ ለሰርግ ለክርስትና ለፈለጋችሁ ፕሮግራም መሆን የሚችል ልብስ ነው። እስካሁን ሳሳያቸው የቆየኋቸው ልብሶች ታላቅ ቅናሽ የተደረገላቸው 50% ዲስካውንት ያደረግንላቸው ልብሶች ነበሩ። አሁን ደግሞ ወደ ለበስኩት አሳያችኋለሁ። እንደምታዩት ይሄ ልብስ በጣም የሚያምር ልብስ ነው። ቆንጆ ልብስ ነው። እንደምታዩት ፏ ያለ ነው። 4 አርብ ነው። እንዲህ ፏ ያለ ልብስ ነው። ይሄ ቻይና ማቴሪያል ይባላል። ክሬም ከለር ነው። ቻይና ይባል እንጂ የኛ ሀገር ሸማኔዎች እንደሚሸምኑት እናውቃለን ሁላችንም። ይሄ ልብስ እንደዚህ ሆኖ ተሰርቶ አልቆለት 12 ሺህ ብር። እንደምታዩት በጣም ያምራል። ይሄ ቻይ ልብስ ነው። ለስላሳ ነው። ከመነን ለስለስ ብሎ ጠንከር ያለ ነው። እንደዚህ ክሬም ከለር ነው። እጁ ይሄን ይመስላል። እንደዚህ ነው ተሰርቶላቸዋል። ይሄ ደንበኛ ልብስ ነው። ግሩፕ ልብስ ነው። በብዛት ነው የተሰራላቸው። ዋጋው ይሄ ልብስ እንደዚህ ነው አልቆለት ፏ ብሎ በ4 አርብ ተሰርቶ 12 ሺህ ብር። ከኋላ በኩል ያለውን እይታ አሳያችኋለሁ። ከኋላ በኩል ይሄን ይመስላል። እንደዚህ ትልቅ ነጠላ አለው። 12 ሺህ ብር። ወደ ቀጣዩ ሲሄድ ደግሞ አዳዲስ ልብሶች እናሳያቸዋለን። ከዲስካውንት የቀጠሉ አዳዲስ ልብሶች ናቸው። አብራችሁ ቆዩ። ይሄ ልብስ እዩት። ይሄ አዲስ ዲዛይን ነው። አሁን ይሄ ለሰርግ ለክርስትና ለፈለጋችሁት ፕሮግራም የሚሆን ልብስ ነው። እንደምታዩት ሻይን ያደርጋል። የሚያምር እይታ ነው ያለው። አዲስ ዲዛይን ነው። ነጠላው ይሄን ይመስላል። መነኑ 2 አይና መነን ነው። ይሄን በፈለጋችሁ ዲዛይን ተሰርቶ አልቆለት እናንተ የምትፈልጉት ዲዛይን ተሰርቶ አልቆለት 22 ሺህ ብር ነው። ይሄ አዳዲስ ዲዛይን ናቸው። እነዚህ ማሳያችሁ ለሰርግ ክርስትና ላለባችሁ አዳዲስ ዲዛይኖች አሳያችኋለሁ። ቀጣዩን እዩት። ይሄም አዲስ ዲዛይን ነው። መካከለኛ ጥለት ነው። 2 አይና መነን ነው። ይሄ በፈለጋችሁ ዲዛይን ተሰርቶ አልቆለት 16 ሺህ ብር ነው። ሻይን ያደርጋል። ነጠላው ሳይዝ ይሄን ይመስላል። አሁን ይሄ ለሰርግ ማጀቢያ መሆን ይችላል። ቀለል ያለ ነው። የጥለቱ ሳይዝ ቀላል ስለሆነ ለሰርግ ማጀቢያ የሚሆን ልብስ ነው። ቆንጆ ነው። ቀጣይ ልብስ አሳያችኋለሁ። እንደምታዩት ይሄም አዲስ ዲዛይን ነው። አሁን ይሄ ለሰርግ ለሙሽራናት ለሙሽሪት የሚሆን ልብስ ነው። አዲስ ዲዛይን ነው። እነዚህ የተቀመጡ ነገሮች ደግሞ ለልብሱ ውበት እንዲኖር አድርጎታል። እንደምታዩት እንደዚህ አይነት ጥለት አገባብ ለምትፈልጉ የሚሆን ልብስ ነው። የነጠላው ሳይዝ ይሄን ይመስላል። የልብስ ፈልጋችሁ ዲዛይን ተሰርቶ አልቆለት 22 ሺህ ብር ነው። መነኑ 2 አይና መነን ነው።
ቀጣዩን አሳያችኋለሁ። ይሄም አዲስ ዲዛይን ነው። ሻይን ያደርጋል። እንደዚህ መካከለኛ ጥለት ለምትፈልጉ የነጠላው ሳይዝ ይሄን ይመስላል። ያሁን ለሰርግ ማጀቢያ፣ ለክርስትና፣ ለሙሽራ፣ ለሙሽሪት እናት መሆን የሚችል ልብስ ነው። አዳዲስ ዲዛይን ናቸው። መነኑ 2 አይና መነን ነው። ይሄ በፈልጋችሁት ስታይል ከወገብ በላይ ተሰርቶ አልቆለት ይሄ ልብስ 18 ሺህ ብር ነው። ቀጣይ ልብስ እዩት። ይሄም አዲስ ዲዛይን ነው። እንደምታዩት ሻይን ያደርጋል። ይሄ ለሰርግ፣ ለክርስትና፣ ለፈልጋችሁት ፕሮግራም የሚሆን ልብስ ነው። ትልቅ ልብስ ነው። መነኑ 2 አይና መነን ነው። ይሄ ልብስ ከወገብ በላይ በምትፈልጉት ዲዛይን ተሰርቶ አልቆለት ይሄ ልብስ 20 ሺህ ብር ነው። አሁን ይሄ ለሰርግ፣ ለክርስትና ፕሮግራም ላለባችሁ መሆን የሚችል ልብስ ነው። ነጠላው ይሄን ይመስላል። እንደምታዩት ይሄን የሚመስል ነጠላ አለው። አሁን ማሳያችሁ አዳዲስ ዲዛይኖች ናቸው። ይሄም አዲስ ዲዛይን ነው። እንደምታዩት በርገንዲ ከለር ነው። ቀይ ቡኒ ሆኖ ከቀይ ቡኒ ወርቀ ዘቦ ጋር ተቀላቅሎ የተሰራ ነው። ሻይን ያደርጋል። ይሄም አዳዲስ ዲዛይኖች ናቸው እነዚህ። አሁን ይሄ ለሰርግ፣ ለክርስትና፣ ለፈልጋችሁ ፕሮግራም መሆን የሚችል ልብስ ነው። ይሄ ልብስ በፈልጋችሁ ዲዛይን ተሰርቶ አልቆለት 19 ሺህ ብር ነው። ነጠላው ይሄን ይመስላል። ይሄን የሚመስል ነጠላ አለው። ይሄ ሌላ ዲዛይን ነበረው፣ ሌላ ጥለት አገባው። አሁን ይሄን ጥለቱን ቀይሮት ነው። በአዲስ ሽመና ነው። መነኑ 2 አይና መነን ነው። አዳዲስ ናቸው እነዚህ። ቀጣይ ልብስ አሳያችኋለሁ። ይሄም እንደምታዩት መካከለኛ ጥለት ነው። ይሄም አዲስ ዲዛይን ነው። ይሄ ልብስ በነገራችን ላይ ኦሪጂናል እና ኮፒ ያለው። ይሄ ኦሪጂናሉ ነው። ኮፒ ሲሆን እቺን 2 አድርገው ይሄኛውን 3 ያደርጉታል። ይሄ ግን እንደምታዩት 3 ነው። እቺ ናት 2 ፈርጥናት ልቅም ብሎ የተሰራ ነው። እንደዚህ ስነኩት ራሱ የመጎርበጥ ስሜት ያለው ልብስ ነው። ይሄ ልብስ በፈልጋችሁ ዲዛይን ተሰርቶ ከወገብ በላይ እናንተ በምትፈልጉት ተሰርቶ 23 ሺህ ብር ነው። አሁን ይሄ ለግሩፕ ይሆናል። ቆንጆ ነው። ነጠላው ይሄን ይመስላል። እንደምታዩት ይሄን የሚመስል ነጠላ አለው። ወደ ቀጣይ ልብስ እንሄዳለን። ይሄም ትልቅ ነው። አርቡ ትልቅ ነው። እንደምታዩት አሁን ለሰርግ ማጀቢያ፣ ለፈልጋችሁ ፕሮግራም የሚሆን ልብስ ነው። ነጠላው ሳይዝ ይሄን ይመስላል። ይሄን የሚመስል ነጠላ አለው። ይሄ ልብስ በፈልጋችሁ ዲዛይን ተሰርቶ ከወገብ በላይ በምትፈልጉት ዲዛይን ተሰርቶ አልቆለት 18 ሺህ ብር ነው። ቀጣዩን አሳያችኋለሁ። ይሄም አዲስ ዲዛይን ነው። ደስ የሚል ጥለት አገባብ ነው ያለው። መነኑ 2 አይና መነን ነው። ይሄን በፈልጋችሁ ዲዛይን ተሰርቶ አልቆለት ይሄ ልብስ 15 ሺህ ብር ነው። ይሄን ይመስላል ነጠላው እንደምታዩት። ትያት እቺ ደግሞ ቀጭን ናት። እቺም አዲስ ናት። እንደዚህ ቀጭን ለምትፈልጉ መካከለኛ ጥለት ነጠላው ይሄን ይመስላል። ይሄ ልብስ በፈልጋችሁ ዲዛይን ተሰርቶ አልቆለት 12 ሺህ ብር ናት። እቺም አዲስ ዲዛይን ናት። የነጠላው ሳይዝ ይሄን ይመስላል። መነኑ 2 አይና መነን ነው። የዛሬው ቪዲዮ ይሄን ይመስላል። እነዚህ አዳዲስ ብትኖችን አሳየቻችኋለሁ። ዲስካውንት የሆኑበትን ማሳየቻችኋለሁ። አሁን ደግሞ ከለበስኩት አሳያችሁና የዛሬው ቪዲዮ ያልቃል። እንደምታዩት ይሄ ቆንጆ ልብስ ነው። ፈርጥ ተተክሎላችኋል። እንደዚህ ዲዛይኑን አስቀይረና የተሸመነ ይሄ ሌላ ዲዛይን ጥለት ነበረው። እንደምታዩት አንገቱ ይሄን ይመስላል። ይሄን የሚመስል አንገት ዲዛይን ነው። ቢዩ ነው። ስንጥቅ ነው። እጅዬ ሙሉ ነው። እንደዚህ ፈርጥ ተከናንላችኋል። የሚያምር ነው። እጁ እንደምታዩት ሽንሽን ብሎ የተሰራ ነው። ይሄ ፍሪ ሳይዝ ነው። ሁሌ እንደምንነግራችሁ ማስፋት ማጥበብ ይችላሉ። ከውስጥ በኩል ጫማ እንዳይስብ ተሸፍኖላችኋል። መነን ተደርቦላችኋል። እንደዛ አድርገን ነው የምንሰራው፣ ሁሌ እንደምንሰራው። እሺ አብራችሁን ስለቆያችሁ እናመሰግናለን። በሌላ ቪዲዮ ውስጥ ከምንገናኝ ሰላም ቆዩ።